የአማራ ህዝብ የህልውና ትግል ወደ ኋላ አይመለስም፣ ብልጽግና በፍርሃትና በጦርነት አባዜ ተውጧል ሲል አርበኛ ዘመነ ካሴ ገለጸ። አርበኛ ዘመነ ካሴ የአማራ ህዝብ የገጠመውን ዘረፈጅ ስርዓት በራሱ ክንድ በመመከት የህልውና ትግሉን አጠናክሮ መቀጠሉን ገልጸዋል። መቃብር ፈንቅሎ የተነሳ ህዝብና የ3 ዓመታት የራስ አብዮት ላይ አርበኛው ዝርዝር ምላሽ ሰጥቷል። ከምዕራብ አማራ ጎጃም ቀጠና እስከ ወሎ ቤተ አማራ በተዘረጋው ሰፊ ውጊያ በተለይም በደጋዳሞት አካባቢ ከፍተኛ ወታደራዊ እርምጃ መወሰዱን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። የንቅናቄው የህዝብ ግንኙነት ኃላፊ አርበኛ አስረስ ማረብ ፋኖ በወሰደው ፈጣንና ስልታዊ ማጥቃት ድል መቀዳጀቱን ገልጸው በተለይም በደጋዳሞት ግንባር የደጋዳሞት ፎርሙላ የተሰኘው ልዩ ወታደራዊ ስልት በመጠቀም ፋኖ ባካሄደው ተከታታይ ውጊያ ከፍተኛ መኮንኖችን ጨምሮ ከ150 በላይ የጠላት ኃይልን በመደምሰስ ገዢ ስፍራዎችን በቁጥጥር ስር መዋሉን አስታወቀ። አርበኛ አስረስ አክሎም በውጊያው ከተገደሉ የጦር አዛዦች በተገኙ መረጃዎች አገዛዙ በንጹሃን ላይ የሚፈጽመውን ስልታዊ የሰብአዊ መብት ጥሰት የሚያጋልጡ ማስረጃዎችን እጅ ከፍንጅ መያዛቸውን ገልጸዋል። በመቄት ግንባር ፋኖ በወሰደው የቆረጣ እርምጃ 42 ያገዛዙ ወታደሮች ሲገደሉ 37 ወታደሮችና 2 ከፍተኛ የጦር መኮንኖች ደግሞ በጽኑ መቁሰላቸው ታወቀ። በአካባቢው የተሰማራው የጠላት ኃይል በፋኖ የውጊያ ስልት ተከቦ በትንቱን የወጣ ሲሆን 2 የጠላት አመራር የጦር መኮንኖች በፋኖ አፈሙዝ መመታታቸው ተከትሎ የሰራዊቱ የትዕዛዝ ሰንሰለት ሙሉ በሙሉ መበጣጠሱ ተሰምቷል። በሌላኛው መረጃች የቴዎድሮስ ከአባት አርበኞች ጋር ጥብቅ ውይይት በማካሄድ የህልውና ትግሉን ወደ አዲስ ምዕራፍ እያሸጋገረ ስራ መስራቱ ታውቋል። በእነብሴና በቡቢኝ ወረዳዎች የጠላት የሰኔ ዘመቻ ወደ ለቅሶ ዘመቻ ለመቀየር ቃል የገቡት አርበኞቹ ከፋኖ ጋር በመተባበር የህልውና ትግሉን የመጨረሻ ግብ ለመምታት ዝግጁነታቸውን በይፋ የብልጽግናን የጥፋት እቅድ ለማክሸፍና ህዝባዊ አስተዳደር ለማጠናከር ወሳኝ ውይይቶችን ያደረገው የቴዎድሮስ አርበኞችንና መላውን ህዝብ በማቀናጀት የነጻነት ትግሉን ወደ ማይቀለበስ የድል ምዕራፍ እያሸጋገረ ይገኛል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የአማራ ህዝብ የህልውና ትግል ወደ ኋላ አይመለስም፣ ብልጽግና በፍርሃትና በጦርነት አባዜ ተውጧል ሲል አርበኛ ዘመነ ካሴ ገለጸ። አርበኛ ዘመነ ካሴ የአማራን ህዝብ የገጠመውን ዘረፈጅ ስርዓት በራሱ ክንድ በመመከት የህልውና ትግሉን አጠናክሮ መቀጠሉን ገልጸዋል። መቃብር ፈንቅሎ የተነሳ ህዝብና የ3 ዓመት የራስ አብዮት ላይ አርበኛው ዝርዝር ምላሽ ሰጥቷል። አርበኛ ዘመነ ካሴ እንዳሳሰበው ዓለም ፊቱን አዙሮበትና ለዕጣ ፈንታው ትቶ በነበረበት እንዲሁም ጠላቶቹ መተን ቀብረነዋል ብለው ባወጁበት ወቅት የአማራ ህዝብ መቃብር ፈንቅሎ በመነሳት ራሱን አስከብሯል። ትግሉ ያለምንም ውጫዊ መካሪ ረዳትና የሐሳብ አበዳሪ ህዝቡ ከደረሰበት መከራ ተምሮ ራሱ የፈጠረው አብዮት መሆኑን የጠቀሰው አርበኛ ዘመነ ካሴ ባለፉት 3 ዓመታት ውስጥ ፋኖ በራሱ አቅም እፍኝ የማይሞሉ ጥይቶችን በመቶ ሺዎች በሚቆጠር ብር እየገዛ ታጣቂም አስታጣቂም ራሱ ሆነ ወደ ግቡ መገስገሱን ማረጋገጡን ገልጸዋል። ትልቁ ብሔራዊ ሀብት ሰው ነው ያለው አርበኛ ዘመነ ካሴ የፖለቲካ፣ የታንክ፣ የዲፕሎማሲና የሪዮት ዓለም ግርግር ሁሉም መቋጫው ለሰው ልጆች የተሻለ ነገር ማምጣት መሆን ሲገባው የብልጽግና ስርዓት ግን በገዛ ህዝቡ ላይ በሰማይም በምድርም እሳት እያዘነበ ይገኛል ሲል ከሷል። በዚህም አገዛዙ ብሔራዊ ክብርን የማያውቀው ስርዓት እንዲሆን አድርጎታል። በገዛ ህዝቡ ላይ እሳት የሚያነድ ዘረፈጅ ስርዓት ስለ ብሔራዊ ክብርና ሉዓላዊነት ሊያወራ የሚችልበት ሞራል የለውም። ሀገርን እያቃጠለ ሌላው ኃይል በተላላኪነት ለመክሰስ ይዳዳዋል። ለግብጽ መላላክን፣ ለፕሬዝዳንት ኢሳያስ መሽቆጥቆጥንና ለህወሓት መንበርከክን አብይና ቡድኑ እንጂ ፋኖ አያውቀውም ሲል አርበኛው ጨምረዋል። ፋኖ የትኛውንም የአማራ ህዝብ ጥቅም ለአንድ ግራም እንኳን ለድርድር እንደማያቀርብ የህዝቡ ህልውና ቅዱስ መሆኑን በውላ አስምሮበታል። ፋኖ ካለፉት ዓመታት ትግልና ከብልጽግና ውድቀት መማሩን የጠቀሰው የአርበኛ ዘመነ መልእክት የአማራ ኃይሎች የማንንም ወኪል ሳይሆኑ የቀጠናዊና ዓለም አቀፋዊ ለውጦችን ሚዛን ጠብቀው የመጠቀም ስልታዊ ብስለት እንዳላቸው ገልጸዋል። ይህንንም ሲያስረዳ በሊማ ሊሞ ገደል አናት በተወጠረ ገመድ ላይ አይናችንን ታስሮ እንኳን አመጣጥነን መራመድና ወደ ነገ መሻገር እንችላለን ሲል የትግሉን ጥንካሬና አስተዋይነት ገልጸዋል። በተጨማሪም ከሌሎች ኢትዮጵያውያን ኃይሎች ጋር የሚደረጉ ማናቸውም ግንኙነቶችና ትብብሮች ለህዝብ ግልጽ በሆነ መንገድ እንጂ በአማራ ህዝብ ስም የሚደረግ አንድም ስውር እርምጃ እንደሌለ አረጋግጠዋል። የአገዛዙ ብልጽግና ፓርቲ ወቅታዊ ጩኸትና ፕሮፓጋንዳ እየጨመረ የመጣ ሲሆን ይህ ውሃ ምን ያስጨዋል ቢሉት በውስጡ ያለው ድንጋይ በሚለው ያበው ብሂል የመሰለው አርበኛው በአሁኑ ወቅት የብልጽግና ኩሬ የሚያስጨውት 2 ዋና ዋና ምክንያቶች ናቸውም ብለዋል። አንደኛው ፍርሃት ሲሆን የዓለም አቀፍ የቀጠናውና የሀገር ውስጥ ኃይሎች ከተባበሩ የስልጣን እድሜው በአንድ እጅ ጣቶች ልክ እንደሚቆጠር አብይ አህመድ ስለሚያውቅ በመደንገጥ የማምሻ እድሜ ለመግዛት ሌት ተቀን እየጮኸ ይገኛል። ሁለተኛው የጦርነት አባዜ ሲሆን በአብይ አህመድ ስሌት የአማራ የትግራይና የአፋር ህዝቦች ገና በበቂ አልደቀቁም። ስለዚህ በተገኘው አጋጣሚ ሁሉ ህዝቦችን ለመምታት ሰበብ እየፈለገ ሲሆን ነገ ጥቃት ሲሰነዝር ለዓለም ማህበረሰብ ተባብሮ ሊያጠፉ ስለነበር ራሴን ለመከላከል ነው ለማለት አሁኑኑ የሐሰት ድራማ እየሰራ ይገኛል ሲል አስረድተዋል። ይህ የህልውና ትግል የአማራንና የኢትዮጵያን ህልውና የማረጋገጥ ብቻ ሳይሆን ቢያንስ ለሚቀጥሉት 500 ዓመታት የጥይት ድምጽ የማይሰማበትን አዲስ ትውልድ የመፍጠር ታሪካዊ ተልዕኮ እንዳለው አርበኛ ዘመነ ካሴ ገልጸዋል። ብልጽግና
ይወገዳል፣ የአማራ ህልውና ይረጋገጣል፣ ኢትዮጵያ ለኢትዮጵያውያን የፍቅር የደስታና የሰላም ምድር ትሆናለች በሚል ጽኑ እምነትና ክፋት ለማንም በጎነት ለሁሉም በሚሉ መርኮች ታጅቦ የአርበኛ ዘመነ ካሴ ወቅታዊ ምላሽ ተቋጭቷል። በመቄት ግንባር ፋኖ በወሰደው የቆረጣ እርምጃ የብልጽግና ኃይል አከርካሪ መሰበሩ ታወቀ። በመቄት ግንባር 79 አገዛዙ ወታደሮች ሲደመሰሱ የጠላት ከባድ መሳሪያዎች የፋኖን ጥቃት መመከት ሳይችሉ ቀርተው የተፍረከረኩበትና ጠላት የተሽመደመደበት ሁኔታ ታይቷልም ተብሏል። በመቄት ግንባር ጥቁር አንበሳ ተብሎ በሚጠራው አካባቢ በተደረገ ተጋድሎ የጠላት ኃይል አከርካሪው ተሰብሯል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 106ኛ ኮሪያ 2ኛ ክፍለ ጦር አርበኞች ከመድፍና ፒኤምፒ ጀምሮ ከባድ የጦር መሳሪያ ታጥቆ በገጠማቸው የጠላት ጦር ላይ ልዩ የውጊያ ቴክኒክና ታክቲክ ተጠቅሞ በማሽመድመድ ብትንትኑን አውጥተው ድል ተቀዳጅተዋል። ከፍላቂት ወደ ጋሸና ሲንደረደር የነበረው የአገዛዙ ኃይል በፋኖ መብረቃዊ ጥቃት የቁም ቅዠት ውስጥ ወድቆ ከባድ ጉዳትን ያስተናገደው መነሻቸውን ከፍላቂት አድርገው ወደ ጋሸና አቅጣጫ ሲጓዝ የነበረ የብልጽግና ሰራዊት ነው ተብሏል። ጥቁር አንበሳ ተብሎ በሚጠራው አካባቢ በ22ኛ ክፍለ ጦር አርበኞች ቀለበት ውስጥ ወድቆ የጥቃት ዶፍ ወርዶበታል። ጠላት ታጥቆ የነበረው ተጎታች መድፍ፣ ብረት ለበስ ታንክና ድሽቃ ከወደ ፋኖ የተሰነዘረበትን ጥቃት ሳይመክት ቀርቶ ከባድ ኪሳራና ውርደትን ከግር ጥፍሩ እስከ ራስ ጸጉሩ አከናንበውታል። አርበኞቹ የጠላትን ሰራዊት እግረኛና ተሽከርካሪ ሳይቀር እንዲሽመደመድ ባደረገ የተቀናጀ የከበባ ስልት ከባድ ጥቃት የወሰዱበት የፋኖ የቆረጣ ማጥቃትና የውጊያ ፍጥነት ከጀግነት ጋር በታየበት በዚህ ተጋድሎ 42 የጠላት ወታደሮች ሲገደሉ 37 ወታደሮች ደግሞ ከቀላል እስከ ጽኑ ቁስለኛ ሆነው ከውጊያ የስምሪት ቀጠና እንዲወጡ ተደርገዋል። በጽኑ ከቆሰሉት መካከል 2 ከፍተኛ የጦር መኮንኖች የሚገኙበት ሲሆን እነዚህ አመራር የጦር መኮንኖች በፋኖ አፈሙዝ ሲመቱ የሰራዊቱ የጥቃት ሰንሰለት መበጣጠሱ ነው የታወቀው። ከፋኖ ማጥቃት አንጻር የጠላት ከባድ መሳሪያዎችና የሰው ኃይሎች ትርጉም ባጣበት በዚህ ተጋድሎ በርካታ ክላሽንኮቭ መሳሪያዎች፣ 531 የክላሽ ተተኳሽ፣ 301 የብሬን ተተኳሽ፣ ከ17 በላይ ቦምቦችና 9 የወገብ ትጥቆች በፋኖች ገብተዋል። 106ኛ ኮር በሚዲያና ኮሙኒኬሽን ክፍሉ በኩል እንደገለጸው ይህ ድል የመላው የአማራ ህዝብ የጽናትና የትግል ማሳያ ነው ብለዋል። መቄት ላይ የተመዘገበው ድል የብልጽግናን የውርደት ጉዞ የሚያፋጥንና ፋኖች የትኛውንም የጠላት ኃይልና ምሽግ ለመደምሰስ ዝግጁ መሆናቸውን ያሳየ ሆኗል። በሌላ በኩል የቴዎድሮስ ዕዝ ከአባት አርበኞች ጋር ጥብቅ ውይይት በማካሄድ የህልውና ተግባሩን ወደ አዲስ ምዕራፍ ያሸጋገረ ስራ መስራቱ ታውቋል። በነብሴና በቤቢ ወረዳ በተካሄደው ውይይት የጠላትን የሰኔ ዘመቻ ወደ ለቅሶ ዘመቻን ቀይረዋል ሲሉ አባት አርበኞቹ አቋማቸውን ይፋ አድርገዋል። ሰኔ 19 ቀን 2018 ዓ.ም በነብሴ ወረዳ ሀገረ ሰላም ቀበሌ በተካሄደው የህዝብ ውይይት የወረዳው ጊዜያዊ መንግስት አመራሮችና የቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር አመራሮች ተገኝተዋል። በውይይቱ ወቅት በወረዳው የሚስተዋሉ የፍትህ አሰጣጥና የመልካም አስተዳደር ችግሮች ተለይቶ መፍትሄ እንዲሰጣቸው አቅጣጫ ተቀምጧል። በጸጥታ ዙሪያ ያሉ ስጋቶችን በመለየት የህብረተሰቡን ደህንነት ለማረጋገጥ የሚያስችል የጋራ ስምምነት ተደርሷል። የህዝባዊ አስተዳደሩን ለማጠናከር የሚያግዝ የሀብት አሰባሰብና የውል መሬት አጠቃቀም ላይ ውይይት ተደርጓል። የፋኖ ትግል ካለፈበት ሂደቶች አንስቶ አሁን ላይ የደረሰበት ደረጃና የወደፊት የትግል አቅጣጫዎች ላይ አጭር ማብራሪያ ተሰጥቷል። በተመሳሳይ ትናንት ሰኔ 22 2018 ዓ.ም በቢቢም ወረዳ ደብረ ዘይት ኩችትና አዞሬ መድኃኔዓለም ቀበሌዎች በተካሄደ ውይይት የአባት አርበኞች ለግዳጅ ዝግጁ መሆናቸውን በይፋ አስታውቀዋል። በዚሁ መድረክ ላይ የወረዳው ጊዜያዊ መንግስት የጸጥታ ዘርፍ ኃላፊና የአስፈጻሚ ኮሚቴዎች ተገኝተዋል። የፋኖ የጀርባ ደጀን የሆኑት አባት አርበኞቹ የትግል ቁመናና ፋይዳ በተመለከተ ግንዛቤ ከተወሰደ በኋላ የሚከተሉትን አቋሞችን አንጸባርቀዋል። የአገዛዙ ሰራዊትን ለመመከት የሚደረገውን የሰኔ ዘመቻ በሙሉ አቅም እንደሚቀላቀሉ አረጋግጠዋል። ትግሉ እስኪሳካና ነጻነት እስኪረጋገጥ ድረስ ከፋኖ ጎን በመቆም እስከ መጨረሻው እንደሚታገሉ ቃል ገብተዋል። አርበኞቹ የጠላትን የሰኔ ዘመቻ እቅድ ወደ ለቅሶ ዘመቻን ቀይረዋልን በማለት ቁርጠኛ አቋማቸውን አስተጋብተዋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር በሁሉም ወረዳዎች እያደረገ ባለው እንቅስቃሴ የህዝብ ድጋፉን በማጠናከርና በአደረጃጀት በመቀጠል ትግሉን ወደ ተጠናከረው ምዕራፍ እያሸጋገረው እንደሚገኝ ተገልጿል። ታላቁ አባት ሼክ ሶፊያ መሐመድ በዳንግላ ከተማ በአድማ ብተና ኃይሉ መገደላቸው ተሰማ። የአገዛዙ ሰራዊት በስውርና በግልጽ ነጋዴዎች ሲዘርፍ መቆየቱ የሚታወቅ ሲሆን ከሰሞኑ ዳንግላ ላይ በስልምና አባቶች ላይ የተፈጸመው ተግባርም የዚሁ አካል ነው ተብሏል። ካሳሁን አስማራ የዳንግላ ከተማ አስተዳደር ምክትል ከንቲባ፣ ኮማንደር ደሴ ብርካኑ አድማ ብተና አዛዥ፣ ብርካኑ ገድፍ የዳንግላ ከተማ ሚኒሻ ጽሕፈት ቤት ኃላፊ እንዲሁም ዋና ኢንስፔክተር ጀጀው ሞላ የዳንግላ ከተማ ፖሊስ ጽሕፈት ቤት ኃላፊ ቀደም ሲል አርማጭሆ አካባቢ ለረጅም ጊዜ ሽፍታ የነበረ ያዋቀሩት የዘረፋ ቡድን ዳንግላ ላይ ተከታታይ ግድያዎችን ፈጽሟል። ይሄው ገዳይ ቡድን ታላቁ አባት ይሳልቂ በቀን ግንቦት 27 2018 ዓ.ም ከምሽቱ 2 ሰዓት ተኩል እስከ 3 ሰዓት በቀበሌ 02 በሚገኘው መኖሪያ ቤታቸው በመግባት ገድለዋቸዋል። እንዲሁም ሰኔ 20 ቀን 2018 ዓ.ም ታላቁ አባት ሼክ ሶፊያ መሐመድ በዳንግላ ከተማ 02 ቀበሌ በሚገኘው መስጊድ የጸሎት መርሃ ግብር ጨርሰው ወደ መኖሪያ ቤታቸው ሲመለሱ ከምሽቱ 2 ሰዓት ተኩል ሲሆን በዚሁ ገዳይ ቡድን በጥይት ተደብድበው ተገድለዋል። ሁለቱ ሟቾች በዳንግላ ከተማ
የታወቁ ነጋዴዎች ሲሆኑ ለገዳዩ ቡድን ከ1 ሚሊዮን ብር በላይ እንዲሰጡ ተጠይቀው ያንን ለመፈጸም ዳተኛ ናቸው በሚል ምክንያት ነው። የዳንግላ ከተማና አካባቢ ህዝብ ከብልጽግና አገዛዝ ፍትህ ቢጠይቅ ምላሹ ሌላ ግድያ ሆኗል። ይህንን የሽብር አገዛዝ በኃይል ከማስወገድ የተሻለ አማራጭም የለም። በሌላ በኩል ከከሰንኮር የነበልባል ክፍለ ጦር አርበኞች በየረር እና ከረዩ አውራጃ የራምቡቲ ቀበሌ ላይ ድል መቀዳጀታቸው ተሰማ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ከሰም ሁለተኛ ኮር ነበልባል ክፍለ ጦር መብረቁ ሻለቃ በብልጽግናው ጥምር ጦር ላይ ታላቅ ገድል ፈጽመዋል። ከምንጃር ሸንኮራ በኩል ተንቀሳቅሶ በዙ 23 በሞርተርና በዲሽቃ ሽፋን እየሰጠ ወደ ራምቡቲ ቀበሌ ለመግባትና የነበልባል ክፍለ ጦር መብረቁ ሻለቃ ለማፈን የተንቀሳቀሰው የጠላት ኃይል ክፉኛ ተመቷል። በዚህ ለአስጨራሽ አውደ ውጊያ የጠላት ከባድ መሳሪያ ዙ 23 በፋኖ ዲሽቃ በመመታቱ ወደ ኋላ ይዞ ለመመለስ ተገዷል። በመሸነፉ ክፉኛ የተበሳጨው የብልጽግናው አሽከር አጻፋውን ወደ ንጹሃን አዙሯል። በዚህም በዲሽቃና በሞርተሮች የንጹሃን መንደር በመደብደብ በ7 ግለሰቦች ላይ ጉዳት ማድረሱም ታውቋል። ከተጎጂዎች መካከል አንድ ስንታየው አጥላው፣ ሁለተኛ ኃይለ መስቀል አጥላው፣ ሶስተኛ ባተ ተፈራ፣ አራተኛ ዘበናይ ካሳ፣ አምስተኛ ሰብለሽ መልስ፣ ስድስተኛ አንዱ አለማለሙ፣ ሰባተኛ አብርሃም ኃይለ ሚካኤል የተባሉ 7 ግለሰቦች ሲሆኑ ስንታየው የተባለው ግለሰብ በከባዱ መጎዳቱንና ለህይወቱ አስጊ ደረጃ ላይ እንደሚገኝ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ አስታውቋል። በሌላ በኩል በስቦ ማስከዳቱ 2 የመከላከያ ሰራዊት አባላት 101ኛ ኮር ውስጥ ባሉ ክፍለ ጦሮች ውስጥ 35ኛ ክፍለ ጦርን ተቀላቀሉ። ሰኔ 21 ቀን 2018 ዓመተ ምህረት የተቀላቀሉት 2 መሰረታዊ ወታደር ከ42 ክፍለ ጦር 5 ሬጅመንት በመውጣት 35ኛ ክፍለ ጦሩን 2 ጥቁር ክላሽ በመያዝ ተቀላቅለዋል። የመከላከያ አባላቱ 2 ጥቁር ክላሽ በመያዝ የገቡ ሲሆን 6 ካዝና ከነተኳሹ 2 የወገብ ትጥቅ 6 የእጅ ቦምብ ይዘው ተቀላቅለዋል። ይህ በእንዲህ እንዳለ ከ104ኛ ኮር በተወጣጡ መቼ ኃይሎች ሰኔ 20 2018 ዓመተ ምህረት የሚግራን 015 ቀበሌ ሐይቅ ዳር አካባቢ የስርዓቱ ተላላኪና መንገድ እየመሩ ህዝብን የሚያስጨፈጭፉና አማራ ለዳግም ባርነት ለመዳረግ የሚሰሩ ኃይሎች ላይ እርምጃ ወስደዋል። በዚህ አስደማሚ ኦፕሬሽን ሙሉ ተሾመ የተባለ ባንዳን እጅ ከፍንጅ መያዝ ሲቻል እጅ አልሰጥም ብሎ አሻፈረኝ ያለን ሰይድ ሁሴን እንድሪስ የተባለ ባንዳን የማያዳግም እርምጃ በመውሰድ የተሳካ ኦፕሬሽን ተሰርቷል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ህዝብ ግንኙነት መምሪያ አስታውቋል። ወደ ውጭ ዜናችን ስናልፍ በሳውዲና ፈረንሳይ በደረሱ የአውሮፕላንና የሄሊኮፕተር አደጋዎች የ25 ሰዎች ህይወት ማለፉ ተሰማ። በሰሜን ምስራቅ ፈረንሳይ ቶምብሊን ከተማ አቅራቢያ በደረሰ አሰቃቂ የአውሮፕላን መከስከስ አደጋ አብራሪውን ጨምሮ የ11 ሰዎች ህይወት ማለፉ የሀገሪቱ ባለስልጣናት አስታወቁ። የተከሰከሰው አውሮፕላን ለፓራሹት ስፖርት ማሰልጠኛ አገልግሎት የሚሰጥ ባለ አንድ ሞተር PC6 የሆነ ቀላል አውሮፕላን ሲሆን ከናንሲ ኤሲ አውሮፕላን ማረፊያ ተነስቶ በረራ በጀመረ ጥቂት ደቂቃዎች ውስጥ በድንገት መከስከሱ ተገልጿል። አውሮፕላኑ በድንገት ሞተሩ መስራት በማቆሙ ቁልቁል ተምዘግዝጎ ከመኖሪያ ቤቶችና ከአንድ የገበያ ማዕከል አቅራቢያ በሚገኝ የብስክሌት መንገድ ላይ የተከሰከሰ ሲሆን በአደጋውም ለመጀመሪያ ጊዜ የሰማይ ላይ ዝላይ ስካይ ድራይቪንግ ልምምድ ሊያደርጉ የነበሩ 5 የነርሲንግ ተማሪዎች እንዲሁም ከፍተኛ ልምድ ያላቸው 5 የፓራሹት ስፖርት አስተማሪዎችና አውሮፕላኑን ያበር የነበረው ፓይለት ነው ህይወታቸው ያለፈው። እድሜው 35 ዓመት ገደማ የነበረው የአውሮፕላኑ አብራሪ አደጋው ከመድረሱ በፊት በዛሬው ቀን 2 በረራዎችን ያደረገ ሲሆን አደጋው የተከሰተው ለ3ኛ ጊዜ በረራ ያደረገ በነበረበት ወቅት መሆኑ ተገልጿል። በፈረንሳይ ከደረሰው የአውሮፕላን አደጋ በተጨማሪ በሳውዲ አረቢያ በደረሰ የሄሊኮፕተር መከስከስ አደጋ የ14 ሰዎች ህይወት ማለፉን የሀገሪቱ የኤነርጂ ሚኒስቴር ይፋ አድርጓል። የሳውዲ አረቢያ ብሔራዊ ነዳጅ ኩባንያ በሆነው ሳውዲ አራምኮ ንብረቱ የተመዘገበው ሌኦናርዶ ኤw 139 የተሰኘው ሄሊኮፕተር በሀገሪቱ ምስራቃዊ ጠረፍ በሚገኘውና ቁልፍ የነዳጅ ማጣሪያ ማዕከል በሆነችው ራስ ታኑራ ከተማ አቅራቢያ ነው የተከሰከሰው። የሳውዲ ፕሬስ ኤጀንሲ ባደጋው ህይወታቸውን ያጡ 14ቱም ተጓዦች የሳውዲ አረቢያ ዜጎች መሆናቸውን በዘገባው አመላክተዋል። በፈረንሳይም ሆነ በሳውዲ የደረሱት አደጋዎች መንስኤ በውል ለማወቅ ፖሊስ እና የአካባቢ ባለስልጣናት ከፍተኛ የምርመራ ስራ መጀመራቸውን የገለጹ ሲሆን አደጋው የደረሰበት ትክክለኛ ምክንያት እስካሁን በይፋ አልተገለጸም። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።